Joey, Hey, Yasmin, how are you? አለሁልህ። እንዴት ነህ? ሰላም ነው? አለን እግዚአብሔር ይመስገን። ዛሬ ከየት ተገኘሽ? ስላስገባኝ በመጀመሪያ በጣም ነው የማመሰግነው። እሺ ጆ፣ ላስቸግር ምናምን ደግሞ አይደለም። ምንም አይደለም። ደህና ነህ? ያ ደህና ነኝ። ምን are you okay? ያ ደህና ነኝ። Okay. አምሮብሃል በጣም። Thank you. ሁሌ እኮ ነጭ ይሄድብሃል። ታውቃለህ? አመሰግናለሁ። እስከዛሬ አላውቅም ነበር፣ አሁን ግን አወኩኝ። እሺ ጆይ፣ የሆነ ነገር ልጠይቅህ ነበረ። ኦኬ፣ ምን ነበረ? የሆነ ሰው አልደወለልህም? ኦር ያናገረ ሰው አለ ሰሞኑን እንዴ? በምን ጉዳይ? በእኔ ጉዳይ ነው። ነው ማንም አልደወለም፣ ማንም ያናገረኝ የለም። ምን መሰለህ፣ ታውቃለህ አይደለ? ላይቭ ላይ ሁኜ ብዙ ሰው ነው ያየኝ፣ ቤተሰብ፣ ጓደኞቼ እና በጣም የሚቀርባት ጓደኛዬ ደግሞ ሁሉን ነገር አይታ በጣም ነው የተቆጣችኝ። አንተን ልታናገር ፈልጋ ነበረ። ለዛ ነው በቃ እሱን ልጠይቅህ ነው የገባሁት። ኦኬ ዋል እኔ ጋር መተሽ ከመጠየቅ እሷን ብጠይቂያት አይቀልም ነበር? አላነሳም ብላ እኮ ነው ጆዬ። ቢዚ ናት ብዙ ጊዜ፣ ለዛ ነው። ያስሚኔ ስታይኝ ህፃን ልጅ መስልሻለሁ። ኧረ እኔ እንደዛ አልጠኝም። ታዲያ ጓደኛሽን መጠየቅ ነው ወይስ እኔን መጠየቅ የሚቀለው? እንደነገርኩ እኮ ቢዚ ሁና ነው፣ ለዛ ነው። እሺ ይሁንልሽ። አይመስለኝም ግን ጆዬ እሺ በቃ አንተን ለማየት ነው የገባሁት። ማለት ናፍቀኝ፣ ለዛ ነው። በምን ልይክ ታዲያ? ስልኬ የለኝ ታውቃለህ አይደለ? ሁሌ ደግሞ ታችሁ ነው ማየት ሰለቸኝ። በቃ አይኖቼን እያየ ስታወራኝ የሚሰጠኝ ስሜት ልነግርህ አልችልም። ደስ ነው የሚለኝ። አስጨነቅኩ እንዴ ጆዬ? ያስሚኔ እውነቱን ስነግርሽ እያስጨነቅሽ ነው አሁን። ውይ የኔ ቆንጆ ይቅርታ፣ ላስጨንቅ እኮ ፈልጌ አይደለም የምር። ገብቶኛል ግን አሮ ነው ዋትስ ፖይንት አሁን እዚህ ጋር የመጣሽ እንደዚህ መናገሩ? አሮ ነው የምታገኝ ትቀባለ አላውቅም። ጆዬ የኔ መግባት በጣም ነው የሚያስደብር። ኖ አልወጣኝም። ሆነስትሊ ስፒኪንግ በጣም ነው ደስ የሚለኝ። ግን ይዘሽው የምትመጪው ነገር ወይም ደግሞ አንቺ አስበሽው የምትመጪው ነገር ከኔ ምንም ፖዘቲቭ ወይም ደግሞ ላይክ አንቺ የምትፈልጊውን መስ ስለማትሰሚ ያ ያስከፋሻል ብዬ ስለማስብ ነው። ሌላ አይደለም። መምጣትሽ ችግር የለውም፣ ነግሬሻለሁ ባለፈው። አም ሶሪ። እኔ ስሜትሽን ለመውዳት ፈልጌ አይደለም ያስሚን። አትሊስት I don't know what to say. እውነታውን መቀበል አቅቶሻል። እውነታው ምንድን ነው? እንደምጠላኝ ነው? እንደማልታይ እሱ ነው እውነታው? ነው አይደለም። የምትጠይ ልጅ አይደለሽ። ከአንዴም ሁለት ሶስቴ ነግሬሻለሁ። It's just wrong timing. You know, you're beautiful. I don't know. የምናገረው ከልቤ ነው። ግን እኔ ሬዲ ባልሆንኩበት ሰዓት ነው የመጣሽ። ምን አድርግ ነው የምትይኝ? ጆይ ምን አለበት ብትቀርበኝ? ማለት ልብ ጨካኝ ነው ልበል? እኔ ቆንጆ ንገረኝ። ጨካኝ አይደለሁም። It's just a bad timing. በቃ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ከምታስቢው በላይ ልቤ የተሰበረ ሰው ነው። ጆሺ እድሉን ስጠኝና ልጠገን። የኔ ቆንጆ ነው። እጅግ በጣም አርጌ ነው ማፈቅር። የምር ጆ ገብቶኛል፣ ተረድቼሻለሁ።
ግን ምንም አይነት ሪሌሽንሺፕ ውስጥ መግባት አልፈልግም። I'm sorry. አልችልም። እሺ ጊዜ ልስጥሽ ወይ? ሜቢ እኮ ጊዜ እኮ ሁሉ ነገር መልስ አለው። መድኃኒትም ነው አይደል? አንዳንዴ እኮ ሰው ይሰብራል፣ በዛው ልክ ደግሞ ሰውም ይጠግናል አይደል? ብትቀርበኝ እኮ ሜቢ ልጠግን እችላለሁ። ህይወት እኮ ይቀጥላል አይደል? እጆ ፕሊስ እሺ በለኝ የኔ ቆንጆ። ከዚህ በላይ አልጎዳብህ። በጣም ነው እየተጎዳ ያለሁት ከምነግርህ በላይ። ራሴን መቆጣጠር አቃተኝ። እባክህን ፕሊዝ ላስብበት በለኝ እሺ። እኔ እኮ የማይሆን ነገር ላይ ተስፋ መስጠት እየከበደኝ ነው። ችግር የለውም በቃ። I'm sorry ያስሚን። ችግር የለውም በቃ ላስብበት በለኝ ፕሊዝ ፕሊዝ። አላስቸግርም በቃ። እምቢም ብትለኝ ያው ተመሳሳይ መልስ ነው ሁሌ የምትሰጠኝ። ግን ቢያንስ ዛሬ እንኳን ዝም ብለህ ከምታባረኝ ላስብበት በለኝ። አይ እኔ ቆንጆ ላስብበት እኮ ስልሽ እኮ ተስፋ እየሰጠች ነው። አይደለም እንደዛ አይደለም እንደዛ አይደለም ጆይ። በቃ ጊዜ ልስጥሽ ያስሚን። ወይ ጆይ የዛሬ ዓመት መተሽ ብታናግሪ መልስ አንድ ነው የሚሆነው። ችግር የለም እጠብቅሃለሁ። የማይመስል ነገር አትናገሪ። የምሬን ነው። ካንተ ውጪ ማንም ሰው አይታየኝም፣ ሊታየኝም አይችልም ከዚህ በኋላ። ለሴት ልጅ እኮ ፍቅር አንዴ ነው፣ የምትሰበረውም አንዴ ነው። እመነኝ። ስለዚህ እጠብቅሃለሁ። 6 ወር ሙሉ ተሰቃይቼ የለ እንዴ? እመነኝ እጠብቅሃለሁ። እሺ እኔ ደግሞ ቢትዊን ናው ኤንድ ዜን ምን እንደሚፈጠር ስለማላውቅ እንደዛ አይነት ችግር የለውም። ሰው ከቀረብክ I'm happy for you የኔ ቆንጆ። እሺ ያስሚን I don't know መረዳት ያቃተሽ ይመስለኛል። I don't know ባለፈው በእንደዛ አይነት መልኩ እንዳናወራ ነግሬሽ ነበረ። Please ተረጂኝ። Maybe I'm not interested. How does that sound? I'm sorry, I don't want to be rude. But I'm not interested. I'm not interested. It's not going to happen. Can you understand that at least? እሺ በቃ ይመችክ ጆይ። ከዚህ በላይ ከተናገርከኝ ትንሽ ሊያመኝ ስለሚችል I'm sorry. I think ልሂድ በቃ። I'm really sorry. It's okay. ችግር የለም ጆይ። አንተ ይመችሽ የኔ ቆንጆ። ስላስገባኝ አመሰግናለሁ። ሰላም